ሰላም ለእናንተ ይሁን። እስኪ አንድ የብዙ ሚሊዮኖችን ንጹሃንን ደም የጠጣና የሰከረ አይምሮ የተቃወሰ ሰው ንግግር ሰምተን እንመለስና ያው እንደተለመደው መልስ እንሰጣለን። ኢትዮጵያ ካለ ጥርጥር ትበለጽጋለች። ይህም መጠራጠር ሁለት ጊዜ ማሰብ አያስፈልግም። ትበለጽጋለች። አየነው እኮ እንደሚቻል ባለፉት ዓመታት አየነው። ትላልቅ ሪፎርሞች ጀምረን እንዴት ማሳካት እንደሚቻል፣ ትላልቅ ከተሞች አፍርሰን እንዴት መገንባት እንደሚቻል፣ ግብርናችንን አፕሳይድ ዳውን እንዴት መቀየር እንደሚቻል አይተነዋል። ኢትዮጵያ ትበለጽጋለች። ኢትዮጵያ ትበለጽጋለች። ሁለት ሶስት ጊዜ ማሰብ አይፈልግም፣ አይጠይቅም የሚለን ይህ የደም ሰው የሀገር መሪ ሆኖ ከተመረጠ 8 ዓመት ከ4 ወር ገደማ የሆነው ሰው ነው። ኢትዮጵያ ትበለጽጋለች ብሎ ገና ተስፋ የሚነግረን ይህ እውር መሪ እና የቃዠ ሰው ትናንትና 1000 ዓመት ንገስ ያሉትን ትናንትና ያለምንም ልዩነት የተቀበሉትን ትናንትና ሃይማኖት፣ ብሔር፣ ማንነት ሳይገድባቸው መሪያችን ያሉትን በሙሉ እየገፋ እያሳደደ እያፈናቀለ ቤታቸውን እያፈረሰ ከትምህርት ገበታቸው ተማሪዎችን አፈናቅሎ ነጋዴዎችን ከንግድ ቦታቸው ገበሬውን ከእርሻ አፈናቅሎ ጫካ የከተተ የብዙ ሚሊዮኖችን ደም የጠጣ ያለ ጦርነት መኖር የማይችል ብዙ ኢትዮጵያውያን መላው ኢትዮጵያውያን ማለት ይቀላል በድህነት ውስጥ እያማቀቀ ያለ በሬ 100 ሺህ ብር 50 ሺህ ብር በግ 40 ሺህ ብር 50 ሺህ ብር ዶሮ 10 ሺህ ብር 20 ሺህ ብር 30 ሺህ ብር 1 ኪሎ ስጋ 5000 ብር እንጀራ በ100 ሽሮ ለመብላት የወር ደሞዝ የሚጠይቅባት አገርን እየመራ ነው ኢትዮጵያ ትበለጽጋለች የሚለን። ይሄ ቀውስ 8 ዓመት ከ4 ወር ማለት ምን ማለት እንደሆነ ታውቃላችሁ? ኢትዮጵያውያን ባደጉት ሀገሮች 2 ተርም የመመረጥ እድል ተሰጥቷቸው 3ኛ እድል የማይሰጥበትን እድሜ የበላ ስንት ስኬትን ያስቆጠሩ በዓለም ላይ ታላላቅ መሪዎች የተሾሙበት እድሜ በእንጭጩ ያስቀረ የታወከ መሪ ነው። ገና ኢትዮጵያ ትበለጽጋለች የሚለን ኢትዮጵያ ትበለጽጋለች የሚለን ይሄ የደም ሰው አይታችኋል ስንት ከተሞችን አፍርሰን እንደሰራን አለ። ይሄንን የሚለን የአዲስ አበባ ግማሽ ሚሊዮን ህዝብ ቤቱን አፍርሶ አፈናቅሎ በድህነት አረንቋ ውስጥ ከቶ ኮሪደር ሰርቶ አበባ ብሉ መብራት ብሉ ይሄንን ደግሞ ሰርተን አሳይተናል እያልን ነው። በምን ደረጃ ህዝብን እንደሚንቅ አይታችሁታል። በእርግጥ እኛ ኢትዮጵያውያን ጤነኞች ነን? በእርግጥ ይሄ ሰውዬ ብቻ ነው የታመመው? እኛ አልታመምንም? 8 ዓመት ሙሉ መከራና ስቃይ ሀገሩን ከቶ ገና ኢትዮጵያ ትበለጽጋለች አትጠራጠሩ ይለናል። እና አሁንም የምታምኑት አላችሁ? በእርግጥ ኢትዮጵያ ትበለጽጋለች። ኢትዮጵያ ግን የምትበለጽገው መቼ እንደሆነ ታውቃላችሁ? እንደዚህ ያለውን አይምሮ የታመመ ሰው ከስልጣን ገሸሽ ማድረግ ሲቻል ብቻ ነው። እንሰብራለን፣ ዝሆነን፣ እንገላለን፣ እንቆርጣለን በሚል ንግግሩ ምክንያት በየአካባቢው ያለ ኢትዮጵያዊ ጫካ ነው ያለው። ጦርነትን ፋብሪኬት የሚያደርገው ራሱ ነው በንግግሩ። በሄደበት ሁሉ ጦርነትን ሰብቆ ነው የሚመጣው። እና ኢትዮጵያ ትበለጽጋለች ይላል። በደም ነው የምንበለጽገው? በድህነት ነው የምንበለጽገው? ይሄ ንግግሩ አንዳንድ በቤተ እምነት ውስጥ
የምዕመኑን ሀብት ንብረት በሙሉ በልተው ዘርፈው እነሱ ግን በአማረና በተወደደ ዙፋን ላይ ተቀምጠው የምናያቸው ንቅል የሃይማኖት አባቶችን ንግግር ነው የሚናገረው እንደ ሀገር መሪው ነው። እና ይሄን ሰውዬ አማኑኤል መክተት ነው ያለብን። ጸበል እንዳንል እምነት የለውም፣ ፓጋን ነው ይሄ ሰው፣ እምነት የለውም። በየትኛውም ቤተ እምነት ውስጥ ሰው ክቡር ነው፣ ያለ ደም መኖር አይችልም። እና እባካችሁ ኢትዮጵያውያን እንለምናችሁ አሳርፉን እባካችሁ። በብሔር በቋንቋ በአካባቢውነት በመንደር ውስጥ ተሰብስባችሁ ለራሳችሁ ለህዝባችሁም አንዲት ነገር መፍጠር ያልቻላችሁ ፖለቲከኞች እባካችሁ እንለምናችሁ ስለ መድኃኔዓለም እንደው በምታምኑት አምላክ ሰብሰብ በሉና ሀገር ስሩ። እናት የላችሁም፣ አባት የላችሁም፣ ወንድም የላችሁም። ዳቦ የተቸገሩ ወላጆቻችን ሳይበሉ ያስተማሩን፣ ሳይማሩ ያስተማሩንን፣ ሳይበሉ ሳይጠጡ ቁርስ ይውላችሁ ምሳ እየቋጠሩ ያስተማሩንን ወላጆቻችን በድህነት አረንቋ ሲገረፉ፣ አለንጋ ሲገረፉ፣ ጥልቅ ድህነት ውስጥ ሲገቡ አያሳዝኗችሁም? እባካችሁ ሰብሰብ በሉና አገር ስሩ። እባካችሁ እንደዚህ ያሉ አይምሯቸው የታወከ መሪዎች መጫወቻ አታድርጓት አገርን። አገር ለመገንባት ዘመን ይወስዳል። አገር ለመሆን እንዲህ በቀላሉ አይኮንም። እንደ ቀላል የቆጠርናትን ሀገራችንን ያጣናት ዕለት በማንኛውም ተሰባሪና ተሸናፊ ስንሆን ለምነን እንደገና ተደራጀን አናገኛትም። እና ይህንን በሽተኛ እባካችሁ ዘመድ ካለው ወደ ሆስፒታል ውሰዱት። አማኑኤል ይግባና ሀገራችንን ይፍታት። እግዚአብሔር አምላካችን ለሀገራችን ሰላምን፣ ፍቅርን፣ አንድነትን ተማሪዎች የሚማሩበት፣ ነጋዴዎች የሚነግዱበት፣ ገበሬዎች የሚያርሱበት፣ ማንኛውም ቤተ እምነት ማንኛውም ብሔር በብሔር በማንነቱ ሳይነካ በእኩልነቱ ተከብሩበት የሚመጣ ዘመን እንዲመጣ መድኃኔዓለም ኢየሱስ ክርስቶስ እንዲህ ካለ የደም ሰውና ንቅል ነን ኦርጋኒክ ከሆነ ሰው መድኃኔዓለም ያላቀን ይቆየን።